ሃፒ ቤርስዴ የሚለው አሁን የሰራሁት ሙዚቃ እንዴት ልንሰራ እንችላለን? ጂ ኤ ሲ። ሰላም እንዴት ናችሁ የዩቲዩብ ተከታታዮች? ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ከዜሮ ጀምራችሁ እንዴት አንድ መዝሙር መጫወት እንደምትችሉ ዛሬ ከሪሱ ላይ እንዳያችሁ ሃፒ ቤርስዴ የሚለው እንዴት መጫወት እንደሚቻል ከመጀመሪያው እስከ መጨረሻው ሃፒ ቤርስዴ የሚለው በቤታችሁ ሆናችሁ በአንድ በዚህ ቪዲዮ ብቻ ትጫወታላችሁ ማለት ነው። ለዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጥታ ወደ ቪዲዮ። ዛሬ የምንጀምረው ኪቦርድ ምንድን ነው ከምለው ነውና ብዙ ሰዎች ኪቦርድ መጫወት ይፈልጋሉ እና ኪቦርድ ምንድን ነው ድምጽ በቀላሉ ዛሬ የምንሰራው ሃፒ ቤርስዴ የሚለው እዚሁ በዚህ ቪዲዮ ችላችሁ ኪቦርድ አጠገባችሁ ካለ በዚህ ቪዲዮ ሃፒ ቤርስዴ የሚለው ሙዚቃ ትጫወታላችሁ ማለት ነውና ሙሉ ሐሳቡ ኮርዱም እንዴት የትኛውን ኪ ተጠቅመን እንደምንጫወት እዚሁ ማሳያችሁ ይሆናል ማለት ነው። ኪቦርድ ድምጽን በመቆጣጠር ዜማን ኮርድንና ሙዚቃ ለመጫወት የሚያገለግል የሙዚቃ መሳሪያ ነው። አንድን ሙዚቃ ለመጫወት መዝሙር ሊሆን ይችላል፣ ዘፈን ሊሆን ይችላል። ያንን የምናጅብበት ዜማ የምንሰራበት አንድ ላይ አድርገን የምንጫወትበት የሙዚቃ መሳሪያ ማለት ነው። እዚህ ጋር እንደሚታዩት እዚህ ጋር ነጭ አለ፣ እዚህ ጋር ደግሞ ጥቁሮች አሉ ማለት ነው። እዚህ ጋር እንደሚታዩት ከዚህ ነው የሚጀምረው ማለት ነው። ከዚህ ኦክታቭ አሁን ይሄ ስንት ኦክታቭ ነው? እዚሁ አብረን እንቆጥረዋለን። 1 2 3 4 5 ኦክታቭ አለው ማለት ነው ይሄ። ስለዚህ አንዳንድ ኪቦርዶች 4 ኦክታቮች አሉ፣ 6 ኦክታቭ የሚሆኑ ሊኖሩ ይችላሉ እንደ ኪቦርዱ አሰራር ማለት ነው። ስለዚህ እነዚህ አሁን 5 ኦክታቭ ባለ 5 ኦክታቭ ኪቦርድ ነው ይሄ። ስለዚህ ኦክታቭ 5 ነው፣ ግን አንዱ በአንዱ ኦክታቭ ነው እየቀጠነ ድምጹን ወደዚህ እየቀጠነ ይመጣል። ወደዚህ ሲመጣ ደግሞ እየወፈረ ይመጣል ማለት ነው። ስለዚህ ለምሳሌ ከዚህ ጋር አንዱን ኦክታቭ ከመሃል ስንተኛውን ኦክታቭ ውሰድ? 1 2 3ኛውን ኦክታቭ ወሰድኩ ማለት ነው። እና እዚህ ጋር እንደምታዩት ነጮች አሉ፣ ከላይ ደግሞ ጥቁሮች አሉ። እነዚህ ሁሉ ተመሳሳይ ናቸው። እዚህ ሲ አለ፣ እዚህ ጋርም ሲ አለ፣ እዚህ ሲ ሻርፕ አለ፣ እዚህ ጋርም ሲ ሻርፕ አለ። ስለዚህ እነዚህ ሙሉ ከታች ያሉት እንደምታዩት ነጩ ሙሉ ኪ ይባላል። ስለዚህ እዚህ ጋር ደግሞ እንደምታዩት ግማሽ የሲ ግማሽ ማለት ነው። ከዲ ወደ ኋላ ሲቆጥሩ ደግሞ ዲ ፍላት ነው የሚባለው ወደ ኋላ ሲሆን፣ ወደፊት ሲሆን ሻርፕ ተብሎ ይጠራል ማለት ነው። ኦኬ። እነዚህ ጥቁሮቹ ደግሞ 5 ናቸው፣ ከታች ያሉት 7 ናቸው። አንድ ላይ 12 ድምጾች አሉ ማለት ነው። ስለዚህ እነዚህ በእነዚህ ውስጥ እንዴት ነው ሃፒ ቤርስዴ የሚለው አሁን የሰራሁት ሙዚቃ እንዴት ልንሰራ እንችላለን እዚህ ውስጥ አሁን የምናየው ይሆናል። እንደዚህ እንግዲህ ሲ ዲ ኢ ኤፍ ጂ ኤ ቢ ከዛ ሲ እያለ ይቀጥላል ማለት ነው። እና ዛሬ የምንሰራው ሃፒ ቤርስዴ የሚለው እንሰራለን። መጀመሪያ በፒያኖ ቮይስ ላሳያችሁና ከዛ በኋላ ወደ የሚቀጥለው እንሄዳለን ማለት ነው። ስንጀምር መጀመሪያ ሃፒ ቤርስዴ የሚለው ለመጫወት ሜሎዲን ነው ማሳያችሁ። እንግዲህ ዘቀማው እንዴት ነው? የጣት ቁጥር አለ። ዝም ብሎ አይደለም የሚጫወተው። በግራ ሲሆን ከ5 ነው የምንጀምረው። እነዚህ ጣቶች አሉ አይደለ? ግራ ሲሆን በግራ ሲሆን ኮርድ ነው የምንሰራው በግራ ከ5 ጀምሮ ነው። 5 4 3 2 1። በቀኝ ሜሎዲ ስንሰራ ደግሞ ከዚህ ከ1 ነው የምንጀምረው። 1 2 3 4 5 ብለን ከዚሁ እንጀምራለን ማለት ነው። እስኪ አሁን በቀኝ እጃችን ሜሎዲ እንሰራለን ማለት ነው። የትኛውን የተጠቀምኩት? ጂ ኤ ሲ ዲ የተጠቀምኩት እነዚህን 4ቱን የተጠቀምኩት። ስለዚህ ኪቦርድ አጠገባችሁ ያላችሁ ሰዎች አሁን ከኔ ጋር ፕራክቲስ ማድረግ ትችላላችሁ። በቀላሉ እንዴት መስራት እንደምትችሉ ነው። ብዙ ለሰኖች ሊኖሩ ይችላሉ፣ ግን በቀላሉ እንዴት ነው አሁን እንደዚህ የሚታወቁ ነገሮችን ሙዚቃዎችን መስራት የምትችሉበትን መንገድ ላሳያችሁ ነው። ስለዚህ ሃፒ በርዝዴይ ቱ ዩ ጂ እቺ ጂ ናት። ጂ ሁለት እንለካታለን ማለት ነው።
ጂን ሁለቴ እነካታለን። ኤን ሁለቴ ነክተን ወደ ጂ ደግሞ ተመልሰን አንድ ጂን እነካታለን። ከዛ ወደ ዲ መጣና አንዴ እነካለን እሷን። ከዛ በኋላ ሲን አንዴ እነካታለን ማለት ነው። እንዴት ነው የሚሆነው? እሺ በደንብ ይሁን። ከዛ በኋላ ሃፒ በርዝዴይ ለማለት ከዛ ይሄኛውን አሁን ደግሞ ከእንደ ኮርዱ እንሰራለን ማለት ነው። ገማት አሁን ታይም አንስተን እሱ እንሰራለን እስቲ